አባዬ ስማኝማ ቢያንስ በአንዱ እንኳን ከቀለለለ እኔ ልሂድ። በቃ እኔ ወደ ሌላ ከተማ ልሂድ አባዬ። የት ነው የምትሄጂው? ይኸውልሽ ዳጣ፣ ይሄ ልሂድ የሚለውን ንግግርሽን አቁ። እኔ ብሞት እንኳን አንቺ የትም አትሄጂም። እሺ ደግሞ ነገ ሆስፒታል ቀጥራለች። ሰላም የደወለችውም ይሄን ልትነግር ይመስለኛል። ማን የቀጠረው? እማዬ አንተን ሰላምን እማዬ ሆስፒታል ልትወስዳችሁ ነው። ሰላምን ቤቢን ይዘሽ በጠዋት እዛ ሆስፒታል እንገናኝ ብላታለች። በቃሽ ሄዳለሁ፣ ችግር የለም። ቆይ ግን ለአንተ እማዬ አልነገረችም እንዴ? አይ እስካሁን አልነገረችኝም። አሁን ትነግረኝ ይሆናል። እና ዛሬም ሶፋ ላይ ልታድር ነው? ችግር የለውም። ዛሬ መኝታ ክፍል ገባለሁ። ለመሆኑ ልጆቹ የት ሄደው ነው? ናታን፣ አቢጌል፣ ውሃ? ኤቢ እማዬ ጠርታ ትሄዳለች። ናታንና ውሃ ግን አሁን እዚህ ነበሩ። አሁን ሄዱት የናታን ክፍል። እሺ ግን አባዬ እዛ መተኛ ካልፈለክ ግን የእንግዳ ክፍሎች እኮ ባዶ ናቸው። እዛ ተኛ። ካልሆነ ደግሞ እኔ ክፍል ግባና ተኛ። እኔ እዚህ ተኛለሁ። ችግር የለውም ዳጣ፣ አንቺ አትጨነቂ። አሁን እኔ ልተጣጠፍ፣ አንቺ ነገ የምለብሰውን ልብስ አዘጋጅልኝ። እሺ ማርታ እውነቱን በገዛ እጇ ለማረጋገጥ ወስና ወደ ሰላም ዘንድ በመሄድ የመጨረሻ ውሳኔዋን አሳወቀቻት። ማርታ፣ ሰላም መደባበቁ ይብቃን። መድኃኒት አንቺ የወለድሽው ልጅ የደረጀ እንደሆነ ነግራኛለች። ሰላም በመፍራትና በመርበትበት ኧረ ስትል ማርታ በቁጣ ሁና አታቋርጭኝ፣ ከአንቺ የእምነት ክደት ቃልሽን ለመቀበል አይደለም የመጣሁት። ደረጀን ለመጀመሪያ ጊዜ ከልቤ የጠረጠርኩት በነገሩ ምክንያት ነው። ደረጀ ለእኔ እዚህ ምድር ላይ የመጨረሻው ታማኝ ሰው ነበረ። በደረጀ ጉዳይ ላለኝ ውስጣዊ በጣም ብዙ ነገሬ ሲላይ ነበረ። ራሴን ስጠራጠረው ነው የኖርኩት። አንቺንም ሆነ እሱን ምንም ነገር አልጠይቃችሁም። ራሴ ማረጋገጥ ነው የምፈልገው። ነገ ጠዋት 2 ሰዓት ላይ ልጁን ይዘሽ ጳውሎስ ሆስፒታል ተገኘ። ሰላም በመደንገጥ ለምን ስትል ጠየቀቻት። ማርታ የደረጀ ልጅ ወይስ አይደለም የሚለውን እናረጋግጣለን፣ ደረጀም ይዤው እመጣለሁ አለቻት። ሰላም ነገሩን ለማስተባበልና እንዲደባበቅ እየሞከረች ኧረ እትዬ አባቱ ሌላ ነው፣ እኔ ከፈለግሽ በአካል ቀጥሬ ላስተዋውቅሽ ብላ ለማምለጥ ብትሞክርም ማርታ ግን ከሆነ መልካም እዛው እናረጋግጣለን፣ አሁን ግን ምንም ነገር መስማት አልፈልግም፣ ይልቁንስ ልጁ ያለቅሳል፣ ሂጅላት፣ ነገ ጠዋት እንዳታረፍ በማለት አስጠነቀቀቻት። በቤት ውስጥ ማርታ በደረሰባት ከባድ ስሜት ምክንያት ክፍሏን ዘግታ ምግብ መብላት አቁማለች። ኤቢና ዳጣ እናታቸውን ለማረጋጋትና ምግብ እንድትመገብ ቢሞክሩም አልተሳካላቸውም። ኤቢ እማዬ ምን ሆነሽ ነው ግን? ምንድነው የተፈጠረው? ከአባዬ ጋር ተጣላችሁ እንዴ ስትል ጠየቀቻት። ማርታ አልተጣላንም ኤቢ፣ ውጡልኝ ባካችሁ አሁን አለቻቸው። ኤቢ ካልበላሽ አንወጣም፣ ምግብ ያልበላ ሰው እኮ ይሞታል። ዳጣ ነገሮችን ቀለል ለማድረግና ለማስተባበል እየሞከረች የባጤ ቋጡን ትዘባርቃለች። ስለ ገዜ፣ ስለ ለዛ ተደብቆ ስለሚያወራቸው ምን የማታነሳው ነገር አለ? ይህ ሁሉ ነገር ግን ከማርታ ልብ ውስጥ ጠብ ሊል አልቻለም። ማርታ ውስጧ ላይ ያለውን ህመም እያብሰለሰለች ጭራሽ ትዝም አላለቻቸው። ማርታ እነሱ ቀልድ ብለው የሚቀልዱት ነገር ለሷ ግን እንደ ሬት ነበር እየመረራት የነበረ። ዳጣ ኤቢ አሁኑኑ ክፍል ለቃችሁ ውጡልኝ ስትል በቁጣና በኃይለኛ ድምጽ ተናገረች። ሰላም ከማርታ የተቀበለችውን የሆስፒታል ቀጠሮ ለዳጣ ነገረቻት። ሰላም እንዴት ናችሁ? እትዬ ደህና ናት ስትል ጀመረች። ዳጣ ተዘጋጂ፣ እትዬ አውቃለች፣ የቤቢ ልጅነት አውቃለች፣ በአካል ተገኝተን የዲኤንኤ ምርመራ እንድናደርግ ቀጠረችኝ። ሰላም በፍጹም አንቺ መምጣት የለብሽም፣ ቤቢን ይዘሽ ከሀገር ጥፊ አለቻት። ኧረ እባክሽ ወዴት ነው የምጠፋው? ገና ራስ እኮ ነኝ፣ ልጄ እንኳን ገና አልጠነከረም፣ የትም አልሄድም፣ ሆስፒታል እመጣለሁ፣ ይሄ የምትለኝን በሙሉ አደርጋለሁ አለቻት። ይሄ ልጅ የጋሽ መሆኑን ሲያው ይሄ ቤት እኮ ይፈርሳል፣ ችግር ይሆናል፣ አባዬ እማዬ ያ ቤተሰብ ሁሉ ይፈርሳል፣ ትንሽ እንኳን አያሳዝኑሽም? እሺ ምን ማድረግ አለብኝ ብላ ዳጣ ስትጨነቅ ራስሽን አዘጋጂ ለሁሉም ነገር፣ ደረጀ የቤቢ ልጅነት ሲያውቅ በዛው ያንቺንም ሊነግራት ይችላል፣ በፍጹም ደግሞ ሆስፒታል አብረሽኝ ሂጂ ብትልሽ እንዳትመጪ፣ ራስሽን ብቻ ጠብቂ፣ አንቺ ስለኔ ብቻ ነው የምትጨነቂም፣ ስለ ቤተሰቡ አትጨነቂም፣ ስለ አባዬ ስለማዬ አትጨነቂም
አትጨነቂም ስትል ዳጣ ጮኸችባት። ሰላም ግን እኔ አላውቅም ዳጣ በቃ ራሽን ጠብቂ ስትል የመጨረሻ ቃሏን ሰጠቻት። ደረጀ የሰራው ስህተት በቤቱና በህይወቱ እንዳበላሸ ተረድቶ ከገዜ ጋር ይነጋገራሉ። ደረጀ ይህ ቤት እንደዛው ተጠየፍኩት፣ የራሴን ወንጀል ቤት ያስጠላኝ፣ ማርታ ከሌላ እንደወለድኩ አወቀች። ማረጋገጥ ስለፈለገች ብቻ ነው እንጂ እስካሁን በዝምታ ያለችው ሁሉም ነገር አብቅቶለታል። አቢጌል ከሰላም 2 ልጅ መውለዴ ስትሰማ ፊቷን ታዞሩብኛለች። ከማርታ ከልጆቼ ከትዳሬ ተነጥዬ መኖር አቅም የለኝም፣ ከሞት እሞታለሁ፣ ሞት ለእኔ ረፍት ነው እያለ በውስጡ ይብሰለሰላል። ገዜም ምን ሆነ ነው ጋሼ በሰሞን ደህና አይደላችሁ እትዬስ ሲል በተረጋጋ ድምጽ ጠየቀው። ደረጀም መሳሳት የምትፈቅድልህ ሚስት አግባ፣ ማርታ ለእኔ በዛችብኝ መሰለኝ፣ ፍጹም አትሳሳትም፣ ሰው እንዲሳሳትም አትፈቅድም፣ የሰው ልጅ ደግሞ ይሳሳታል፣ ከሰው ልጅ ስህተት አይጠፋም፣ ትዳር ስትመርጥ ገንዘብን አትምረጥ እያለ የውስጡን ከላይ ብቻ ለገዜ ያማክረዋል። ገዜም እሺ ሰው ሆኖ እኮ የማይሳሳት የለም እያለ ግራ በመጋባት ችግር ካለ ግን እኔ ወንድም ከጎን ነኝ የሚል ቃሉን ሰጠው። ደረጀም ወደ ቤት መግባት ፈልጎ ግቢ ውስጥ ደርሶ ቢሆንም መልሶ ግን በውስጡ እየተብሰለሰለ ያለውን ጭንቀት ለመርሳት ሲሞክር ከግቢ ወጥቶ ሊሄድ ሲል ጋሼ ወደ ቤት እኮ ሊገቡ ነበረ ምን ነው ወጡ ሲል ህመሙን በውስጡ ይዞ አይ ገዜ አልመሸም ትንሽ ወጣ ብዬ ልምጣ በሚል ከቤት ወጣ። ይህን ያክል ደረጀ ተጨንቋል። ቤቱም ሁሉም ነገር አስጨንቆታል። በመጨረሻም አምሽቶ ሲገባ ዳጣ አገኘችው። ሁሉም የሉም፣ በየክፍላቸው ገብተዋል። እናታችሁ ደህና ናት ሲል ስለ ማርታ ጠየቀ። ዳጣም ደህና ናት ብላ ነገሩን ባጭሩ መለሰችለት። አባዬ እኔ ወደ ሌላ ሀገር ልሂድ፣ ቢያንስ እኔ ቀልልሃለሁ፣ ቤቢን ብቻ መን እያለች ትለምነው ጀመር። ደረጀ የት ነው የምትሄጂው? እኔ ብሞት እንኳን አንቺ የትም አትሄጂም። እማዬ እኮ ነገ ቀጠሮ 2 ሰዓት ላይ ብላታለች ለሰላም፣ ቤቢን ይዘሽው ነይ ብላታለች። አልደወለችልህም እንዴ ስትል ጠየቀችው። ደውላ ነበር አላነሳውላትም አላት። እማዬስ አልነገረችም? 2 ሰዓት ቀጠሮ ብላ አንተም እኮ ትገኛለች ብላለች አለችው። አሁን ትነግረኝ ይሆናል። በቃ እሺ እሄዳለሁ ችግር የለውም አላት። ዳጣም አባቷ በተደጋጋሚ ሶፋ ላይ በመተኛቷ አዝና ዛሬም ሶፋ ላይ ነው የምታድረው አባዬ? የእንግዳ ክፍል እኮ ባዶ ነው፣ እዛ ማረፍ ትችላለህ፣ ካልሆነ ደግሞ እኔ ክፍል ተኛ፣ እኔ ሶፋ ላይ ይተኛለሁ አለችው። ደረጀም ችግር የለውም ዛሬ መኝታ ቤት ገብቼ ይተኛለሁ፣ አትስቢ፣ ይልቁንስ እኔ ልተጣጠብ፣ ምግብና የምለብሰውን አዘጋጅልኝ ብሎ ለዳጣ ትእዛዝ ሰጣት። ማርታ ነገ ጧት 2 ሰዓት ላይ የደረጀና የሰላምን ልጅ ዲኤንኤ ለማስመርመር ወስናለች። ውሳኔውም የቤተሰቡን ህልውና ለመጨረሻ ጊዜ የሚወስን ይሆናል። ደረጀ የሰራው ጥፋት ለመቀበልና የፍርድ ቀኑን ለመጋፈጥ ሲዘጋጅ የቤተሰቡ የመጨረሻ የመፍረስ አደጋ ደግሞ ጫፍ ላይ ደርሷል። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።